እንቁላል ለመስራት ምን ምን ያስፈልገናል? ይህን ምርጥ የሆነ እንቁላል አሰራር የትም እንዳትሄዱ እስከ መጨረሻው ቪዲዮን ተከታተሉ። እንዴት እንደሰራ ነው አብረን መከወናቶችን አሳያችኋለሁ። ላይክ ሰብስክራይብ በማድረግ ጀምሩ። ቪዲዮን አበረታቱኝ እህቶቼ ወንድሞቼ፣ ፕሊዝ ሼር አርጉልኝ። ተከታታይ ቤተሰቦች እንደምን አላችሁልኝ? እኔ እግዚአብሔር ይመስገን አለሁኝ። ዛሬ ደግሞ በአዲስ ነገር ዛሬ ራሳችንን የመዳም ቅመሞች ራሳችንን መጠበቅ አለብን እና ጋይስ ዛሬ እንቁላል ፍርፍር ነው የምንሰራው። ሽንኩርት እያበሰልኩት ነው ያለሁት አሁን እና ጋይስ መዳም ወጣ ስትልልን ማለት ነው ራሳችንን መጠበቅ አለብን። ፊሊፒኖች ሌላ ዜጎች ልክ መዳማቸው ውጥት ሲሉላቸው ማለት ነው ወደ ስልካቸው አይደለም ለሆዳቸው ነው። እኛ ኢትዮጵያኖች ደግሞ ብዙ ጊዜ ምንድነው ወደ ስልካችን ነው። መዳም ወጣ ካለች የምንሮጠው ወዴት ነው? ወደ ስልካችን። ስልክ ሳይሆን መጀመሪያ በልተን ነው። እና ጋይስ ወደ አሰራሩ እንገባለን። እስከ መጨረሻ ተከታተሉኝ ቤተሰቦቼ። ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሼር የደውላ ምልክት መጫን እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ይቆዩ ቤተሰብ። እዚህ ጋር ስንት እንቁላል አለ የመሰላችሁ? 8 እንቁላል አሉኝ ማለት ነው። እና ዛሬ ይሄንን እናፈርጣቸዋለን ቤተሰብ። ተመልሼ እንደዚህ አፍርጨዋለሁ። የሚገርማችሁ ነገር እዚህ ጋር እንደምታዩት ማለት ነው 2 እንቁላል 2 አስኳል ያለው፣ እዚህ ጋር ደግሞ እንደምታዩት 2 አለው ማለት ነው። አሁን ሽንኩርታችን እንደዚህ ሆኖ በስሎልናል። ከዛም በኋላ አሁን ደግሞ እንጨምራለን፣ ቲማቲም እንጨምራለን ማለት ነው። ቤተሰብ አሁን ቀየርኩት እንትኖችን ነበረ እና አሁን እንጨምራለን ቅመም። የምጨምረው ፍልፍል አስዋድ፣ እንደምታዩት ፍልፍል አስዋድ ጨምራለሁ። ከዛ ማጂ ባውደራ፣ ከሌላችሁም ደግሞ ማጂ ኖርማልን ምክንያቱም መጨመር ትችላላችሁ። እዚህ ጋር ደግሞ ጨው አለኝ። እነዚህ ናቸው ባህራቶች። እንቁላል ስሰራ ለአረቦችም ሲሆን እንደዚህ ቢሰሩ አሪፍ ነው እላችኋለሁ ቤተሰቦች። እና ትንሽ ጠበስ እናደርገዋለን ደግሞ ቤተሰብ። ይሄን እንደዚህ አድርጌ እንቁላል መትቼ እንደዚህ አዘጋጅቼዋለሁ ቤተሰብ። ከዛ አሁን እንጨምራለን ማለት ነው ቤተሰብ። አሁን እንቁላል እንጨምራለን ማለት ነው። ይሄን የመተነውን እንቁላል እንጨምራለን ማለት ነው። እዚህ እንጨምራለን። አቤት ራት ዛሬ መዳም ያላየችው ጉድ፣ መዳም ያላየችው ጉድ። ተመልከቱ እንደዚህ እንዳፋት እንደሚያምር ማለት ነው። እንደዚህ ዝንጥ አድርገን መብላት ነው ቤተሰብ። አሁን ደግሞ ምን እንጨምራለን? ቃሪያ እንጨምራለን እንዳያቃጥለን። ረዘም አድርገነዋል። የሚፈልገው ይብላል፣ ያልፈለገው ደግሞ ይተዋል ማለት ነው። እና እንዴት ነው አያችሁት? አያምርም? አበቃ እንደዚህ ሆኗል። አያችሁት? እንዴት እንደሚባት እንደሚያምር። ይሄንን በዳቦ በኮበዝ ድብን አድርገን እንበላለን።